بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ ተመልካቾቻችን ይህ ضيوف الرحمن የአርህማን እንግዶች የተሰኘው ፕሮግራማችን ነው። እስካሁን ድረስ እንግዲህ ከቦሌ ተነስተን ዑምራን አጠናቀን ያለነው አሁን ወደ ሐጅ የምንሄድበት የሐጅ ተግባር የሚጀመርበት እለት 8ኛው ዙልሂጃ ላይ ጀምሮ የሚፈጸሙትን ተግባራት እናያለን ኢንሻአላህ። ሐጅ የሚጀምረው 8ኛው ቀን ዙልሂጃ ላይ ነው። የውሙ ተርዊያ ይባላል። የተርዊያ የማስተንተኛ ቀን ነው። ያ ቀን በየሆቴላችን በያለንበት ታጥበን ገላችን ታጥበን ነው የምንጀምረው። ወስል ኢኽቲሳል ገላን መታጠብ ሱና ነው። ገላን ከታጠብን በኋላ ሽቶ ልናደርግ እንችላለን። ይህም ሱና ነው፣ ኢህራም ከማድረጋችን በፊት ማለት ነው። ከዛም የኢህራም ልብሳችን ለብሰን ንያችን እንነይታለን። ለበይክ አላሁመ ሐጀተን ብለን ሐጅ እንነይታለን ማለት ነው። የሐጅ ተግባር የሚጀምርበት ነው ማለት ነው። እንግዲህ እኛ ተመቱዕ ነው የነየትነው። ባለፈው ፕሮግራሞች ላይ እንዳልኩት ዑምራ አድርገን ዑምራችንን ጨርሰን ኢህራማችን ፈተን አሁን ሐጅን ስንጠባበቅ ነበር። የሐጅ ቀን ደረሰ ማለት ነው። የሐጅ ቀናት የሚጀምሩት ከስምንተኛው ደግሞ ታጥበን እንጀምራለን ማለት ነው። ኢህራማችን አድርገን እንጀምራለን። ከኢህራም በፊት ሽቶ መጠቀም ሱና። ይህንን ካደረግን በኋላ ቀጥታ ጉዞ የምናደርገው ወደ ሚና ወደ ሚና ነው ጉዟችን። ወደ ሚና ስንጓዝ የምንለው ምንድነው? ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። በተናጠልም ይሁን በጋራ በጀማዓ ይህንን እያልን እንሄዳለን። ወደ ሚና ጉዟችን እናደርጋለን። ሚና ድንኳኖቻችን ላይ ካረፍን በኋላ ከቻልን መስጂደል ኸይፍ የሚባል መስጂድ አለ። ትልቅ መስጂድ ነው። እሱ ካልሞላብን 5 ወቅት ሰላት በቻል ነው ያክል እዛ መስገዱ የተወደደ ነው። በጀማዓ መስገዳችን የተወደደ ነው። ቀስር እያደረግን ነው የምንሰግደው፣ ግን በሰዓቱ ነው የምንሰግደው። እናሳጥራለን። ዙሁርን ዓስርን 2 ረካ አድርገን ነው የምንሰግደው፣ ግን በየሰዓታቸው ነው የሚሰገደው። የተለያዩ የሙሐደራ ፕሮግራሞችን ይኖሩ ይሆናል እዛው፣ ያን እንከታተላለን። ቁርአን እንቀራለን፣ ዒባዳ እናደርጋለን። ትልቁ ነገር ግን ከፊት ለፊታችን አንድ ትልቅ ቀን አለ። 9ኛው ቀን የዓረፋ ቀን። ነቢያችን ዓለይሂ ሰላቱ ወሰላም አልሐጁ ዓረፋ፣ ሐጅ ማለት ዓረፋ ነው ብለው ገልጸዋል። ሐጅ ማለት ዓረፋ፣ ዓረፋ በጣም እጅግ የተላቀ ቀን፣ ዱዓ ሙስተጃብ የሚሆንበት ቀን። ስለዚህ የውሙ ተርዊያ እዚህ ሚና ላይ ማደር ለምን ተፈለገ ይላሉ ዑለማ። ይህንን ማብራሪያ ሕክማውን ሲናገሩ ምን አሉ? አንድ ሰው ይላሉ አንድ ንጉሥ ጋር በሚገባበት ጊዜ ቀጥታ ዘው ብሎ አይገባም ማለት ሪሴፕሽን አለ። የእንግዳ መቀበያ ቦታ ላይ አረፍ በልና ጠብቅ ይባላል። በዛች በሚጠብቅባት ቅጽበት ፋይሉን ያደራጃል አሉ። ንጉሱን ምንድነው የምለው? ምን ጥያቄ ነው የምጠይቀው? ምን ጉዳይ ነው? ያ ጉዳዮቹን የሚያስተካክልበት ጊዜ ነው አሉ። እዛ ሚና ላይ ሁሉም ሰው ረጋ ብሎ እንዲያስብ ነገ ምን አይነት ጥያቄ እንደሚያቀርብ ምን ጉዳይ እንዳለው አደራ ያሉት ሰዎች ዱዓ አድርግልን ያሉትን ሰዎች የሚያስብበትና ራሱን የሚያዘጋጅበት ዓረፋን በጉጉት የሚጠብቅበት ቀን ነው የሚና ቆይታው። ሱብሃንአላህ። አንዳንድ ወንድሞች ጋር ያለ ጥሩ ተሞክሮ ላካፍላችሁና ሚና ላይ ምን ያደርጋሉ? ወረቀትና እስክርቢቶ ይይዝና አንድ ወንድም ቢያገር ቤት ላይ ዱዓ አድርግልኝ ያሉትን ሰዎች ራሱ ጀምሮ ከቤተሰቡ ወደ ቤተሰቡ ዝርዝር ይጽፋል። የራሱን ጉዳይ ይጽፋል፣ የቤተሰቦችን ጉዳይ ይጽፋል፣ አደራ ያሉትን ሰዎች ጉዳይ ይጽፋል። ዓለም ላይ ያሉ ችግሮችን ይዘረዝራል። ዱዓ ሊያደርግባቸው የሚያስባቸውን ጉዳዮች ጽፎ ተዘጋጅቶ ወደ ዓረፋ ይሄዳል። እስትዕዳድ ነው ማለት ነው። የሚና ቆይታ ሳይኮሎጂካል ዝግጅት፣ ስነ ልቦናዊ ዝግጅት። ነገ ዓረፋ ላይ ለዚህ ትልቅ ቀን ራስን ማዘጋጃ።
ይህንን ካደረግን በኋላ ቀጥታ 9ኛ ሌሊት 9ኛ ቀን ከፈጅር በኋላ ጉዞ እንጀምራለን። አድረን ሚና መቢት አድርገን አድረን 9ኛ ቀን ጠዋት ላይ ፈጅር ላይ እንቅስቃሴ እንጀምራለን። ወደ የት? ወደ ዓረፋ። ከሚና ተነስተን ወደ ዓረፋ እንጓዛለን። ዓረፋ ዙሁር አካባቢ ልንደርስ እንችላለን። ዙሁርና ዓስር በአንድ ላይ ይሰገዳል። ወደፊት ተስቦ ዓስር ቀስር ተደርጎ ሁለት ተደርጎ ይሰገዳል። መስጂድ ነሚራህ የሚባል ትልቅ መስጂድ ዓረፋ ላይ ይገኛል። የቻልን ከሆነ እዚሁ መስጂድ ተገኝተን ኹጥባውን ማዳመጥ ይኖርብናል። ሱና ነው። ኹጥባውን ማዳመጥ አለብን። ዙሁርና ዓስርን ጀማዕ አድርገን እንሰግዳለን እዛው በጀማዓ ማለት ነው። ይህንን ካደረግን በኋላ ለዱዓ ክፍት ሆነ፣ ለዒባዳ፣ ለዚክር፣ ለተضرع إلى الله عز وجل ወደ አላህ ስብሓነሁ ወተዓላ ለመተናነስና ሓጃችንን ለመለመን ክፍት ነው ማለት ነው። ከመቼ ጀምሮ? ከዙሁር ጀምሮ እስከ መግሪብ ድረስ የዱዓ ጊዜ፣ የዒባዳ በቃ ወደ አላህ መላቀሻው ጊዜ ነው ማለት ነው። ከዙሁር በፊት ገብተን ይሆናል እዛው ቁርአን ስንቀራ ዱዓ ስናደርግ እንቆያለን። ውቁፍ የሚጀምረው ዓረፋ ላይ መቆም የሚባለው ዒባዳ የሚጀምረው ከዙሁር በኋላ ይሆናል። ዓረፋ ጊዜው ከመቼ እስከ መቼ ነው ሲባል ዓረፋ ቆመ የሚባለው አንድ ሰው የዓረፋ ቆይታ አደረገ የሚባለው ከዓረፋ ቀን 9ኛው ቀን ፈጅር ጀምሮ እስከ 10ኛው ቀን ፈጅር ድረስ የዓረፋ ጊዜ። በእነኚህ ጊዜዎች መገኘት ይኖርበታል አንድ ሰው ወለው ለሕظተን ለተወሰኑ ደቂቃዎችም ቢሆን እዛ ሐጅ ላይ ዓረፋ ላይ መገኘትና መቆም አለበት። ካልተገኘ እዛ ቦታ ላይ ሐጅ ነው፣ ሩክን ነው፣ ግዴታ ነው። አንዳንድ አሳዛኝ ታሪኮችን ሰማ ነበር። ካለማወቅ ቤተሰብ ጋር ዚያራ በመሄድ ወይም ክፍል ላይ በመሆን የሚያስተባብር አካል ስላልነበረም ባለማወቅ ዓረፋ የሚያልፋቸው ሰዎች ነበር። ዓረፋ ሳይሄዱ የሚቀሩ ሐጅ የለም ማለት በሚቀጥለው ዓመት ካልመጡ በስተቀር ሐጃቸው ባጢል፣ የሚጠገንም ነገር አይደለም። በሰደቃና በተለያየ ነገር መጠገን የሚችል አይደለም። ሩክን ምን አርካን አልሐጅ ስለሆነ ማለት ነው። አልሐጁ ዓረፈቱን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዓረፋ ላይ መቆም ግዴታ። ከዙሁር ጀምሮ እስከ መግሪብ ባለው ጊዜ ምናልባት የደከመው ሰው ማረፍ ይችል ይሆናል፣ መተኛት ሊኖር ይችላል። ውዱእ ማድረግ የተወደደ ነው፣ በውዱእ ላይ መሆን ግን ወደ ሐማምም መሄድ ሊኖር ይችላል። የመሳሰሉ ነገሮች የተፈቀዱ ናቸው። በተቻለ መጠን ግን ነቃ ብሎ ይህንን በጣም የተከበረ ቀን እነኚህን ሰዓታት በጉጉት መጠቀም ያስፈልጋል ማለት ነው። የዓረፋ ቀን አላህ ስብሓነሁ ወተዓላ ባሮቹን በረሕመት አይኑ የሚያይበት ዱዓ ሙስተጃብ የሆነበት ቀን። በጣም የሚገርመኝ አንድ ታሪክ አለ። ዓረፋ ሲነሳ ፉደይል ብን ዒያድ የዘገቡትና ከሳቸው ጋር የተያያዘ አንድ ታሪክ ይወሳል። ፉደይል ብን ዒያድ ዓረፋ ሜዳ ላይ ባሉበት ሽልብ ያረጋቸዋል። ድካም ነገር ይሰማቸውና ሽልብ ያረጋቸዋል። በዛ መሃል አንድ ህልም ያያሉ። ያ ፉደይል አንተ ፉደይል ሆይ ድምፅ ነው የሚሰሙት። ኢነ አላህ ቀድ ገፈረ ሊአህሊ ዓረፈተ ኩልህም ኢላ ሙሐመድ ብን ሐሰን አልኹራሳኒይ። ሙሐመድ ብን ሐሰን አልኹራሳኒ የኹራሳን ሰው የሆነ ሙሐመድ ብን ሐሰን የሚባል ሰው ሲቀር አላህ ሁሉንም ዓረፋ ላይ የቆሙትን ሰዎች በሙሉ ወንጀላቸውን ምሮላቸዋል የሚል ድምፅ ይሰማሉ። ደንግጠው ይነሱና ሙሐመድ ብን ሐሰን አልኹራሳኒ የሚባለው ሰው ማን ነው ብለው የኹራሳን ሰዎች ያሉበት አካባቢ ይሄዳሉ።
ሁለት ሶስቴ ነው ይህንን ህልም ያዩትና ሄደው ማረጋገጥ ነበረባቸው ምንድነው ጉዱ ብለው ሲሄዱ የኹራሳን ሰዎች ጋር መሐመድ ኢብኑ ሐሰን ማን ነው እስኪ ያሳዩኝ ሲሏቸው ያ ዓቢድ ያ አላህን እያለቀሰው የሚገዛ ሐጅ ቀርቶ ማያቀው ያ ሰው ነው አሏቸው ሲያዩት ዓቢድ የሆነ አላህ Subhanahu Wa Ta'ala እያለቀሰ እየለመነ ያዩታል እየተናነሰ ያገኙታል ምን ነው ወንድም ያንተ ነህ ወይ መሐመድ ኢብኑ ሐሰን አሉት አዎ እኔማ እንዲህ አይነት ነገር አይቼ ነው ምንድነው ጉዱ አሉት ምን አላቸው አለቀሰና ያ ፉደይል አላቸው እኔ 30 ዓመቴ ነው አላቸው 30 ዓመቴ እዚህ ቦታ ላይ ቆማለሁ አረፋ ላይ እንዳንተ አይነት ሷሊህ የሆኑ ሰዎች ደግሞ እየመጡ ይህንኑ ነገር ይነግሩኛል አላህ ያዓረፋን ሰው በሙሉ ምሯል እኔ ብቻ ስቀር ይህንን ይነግሩኛል እኔም ተስፋ አልቆረጥኩም እሱ ፊት ቆሜያለሁ አላቸው ምን ወንጀል ሰርተህ ነው አሉት የኔ ወንጀልማ ምን ተነግሮ ያልቃል የዓረፋ ቀን ኸምር ጠጣሁ አላቸው የዓረፋ ቀን ኸምር ጠጥቼ ልቅ ወንጀል በታላቅ ቀን ፈጸምኩ አላቸው በዚህም ብቻ አላበቃም ያንን ኸምር ጠጥቼ ሰክሬ ወደ ቤቴ መጣሁ ወደ ቤቴ ስመጣ ሚስቴ ታቃለች ምን ላደርግ እንደምችልና በር ዘጋችብኝ ይላል ከዛም እናቴ መጣች ልጄ ሆይ ምን ነው ይህንን ኸምር ብለህ በዓረፋ በዚህ ታላቅ ቀን ሁጃጆች ዓረፋ ላይ በቆሙበት ቀን ይህንን ወንጀል ትፈጽማለህ እንዴ አላህን አትፈራም ወይ አለችኝ እናቴን ገፈተርኳት በስካር መንፈስ ሆኜ ገፍትሬ ጣልኳት فإذا هي وقعت على التنور ማገዶ ላይ ሄዳ ወደቀችና ተቃጠለች ሱብሃንአላህ እናቱ በዛ አይነት ሁኔታ ያን እንደዛ ሆና ሳያት በድንጋጤ ብዛት ስካሩ ለቀቀኝ ነቃሁ ይላል ደነገጥኩ ከዛኔ ጀምሮ ይሄው 30 ዓመቴ ነው አለቅሳለሁ ይላል የዛሬ 30 ዓመት የተሰራ ወንጀል ማለት የምበላው ምግብ ጣፍጦኝ አያውቅም ጓደኞቼ ጋር ተሳስቄ አላውቅም ሳቅ ርቆኛል ሁሌ ሐዘን ውስጥ አለው 30 ዓመት ዓረፋ ላይ የመጣው ጌታዬን ማረኝ ይለዋለሁ በ30 ዓመት ውስጥ 30 ሷሊህ ሰዎች መጣው ይህንኑ ኢሻራ ነግረውኛል አላህ Subhanahu Wa Ta'ala ዓረፋ ላይ ያሉትን ሰዎች በሙሉ ምሯል አንተ ስትቀር ያሉ ነው የሚነግሩኝ አሁንም ግን ወደሱ መዋደቄን ቀጥያለሁ አለ ፉደይል ኢብኑ ዒያድ በጣም አዘኑ ለቀሱ ዱዓ አደረጉለት ያ አላህ ማረው ይህንን ባሪያ ከዛ ተመለስኩ ወደ ድንኳኔ ይላሉ ወደሳቸው ቦታ ተመልሼ ዱዓ አደረኩ በጣም አሳዘነኝ አሁን እንደገና ዳግም ሽልብ አደረገኝና ያ ፉደይል አንተ ፉደይል ሆይ አላህ Subhanahu Wa Ta'ala ያዓረፋን ሰዎች በሙሉ ማረ ومنهم محمد بن حسن الخراساني ይባሪያዬን ምሬዋለሁ محمد بن حسنንም እሱንም ጭምር ምሬያለሁ የሚል ህልማውንም አዩ ይህንን ጥሪያዩ ይህንን መጣው ነገሩት ይላልና ዓረፋ ላይ ከባባድ ወንጀሎችም ቢሆኑ አላህ Subhanahu Wa Ta'ala መሐሪ ነው አየህ እخዋ ወንጀል እንደ ኪር ሐጅና ዑምራ ወንጀልንና ድህነትን ወናፍ ንጥረ ነገሮችን ብረትን ወርቅን ብርን እያነጠረ እንደሚያወጣው ወንጀልንና ድህነትን ያነጥራል ብለዋል ነብያችን አለይሂ ሰላቱ ወሰለም ይህ ዓረፋ ቀን ታላቅ ቀን ነው አላህ ይወፍቀን ሁላችንንም እዛ ምንቆም አላህ ያድርገን አላህ Subhanahu Wa Ta'ala ያን ቀን ተገኝተን ምኞታችን ህልማችን ጭንቀታችን ለሱ አውርተን ለሱ ጠይቀን ዱዓችን ሙስተጃብ ሆኖ ተምሮላቸው ከሚያልፉ ሰዎች አላህ ያድርገን ኢንሻአላህ ይህ ቀን ታላቅ ቀን ነው እስከ መግሪብ ድረስ ያለው ከዙሁር ጀምሮ እስከ መግሪብ ድረስ ያለው የዒባዳ ቀን ነው የዱዓ ቀን ነው የዱዓ ሰዓታት ናቸው ማለት ነው ልክ መግሪብ ሲሆን ከዓረፋ ለቀን ወደ ሙዝደሊፋ የምንሄድበት ነው ኢንሻአላህ በቀጣይ ፕሮግራም
ከዓረፋ ወጠን ሙዝደሊፋ ያለውን ደግሞ እናያለን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ Minber Tube